ሁሉም ሰው ኦንላይን ላይ ገንዘብ መስራት ይፈልጋል። ምክንያቱም ፍሌክሲብል ነው። ከየትኛውም ዓለም ሆናችሁ መስራት ትችላላችሁ። እንዲሁም ከየትኛውም የሥራ ዘርፍ በላይ ይከፍላችኋል። ቢሆንም ግን አንድና አንድ ችግር አለው። እሱም ምንድነው? ኢቭን ከየትኛውም ሥራ በላይ የሚከፍላችሁ ቢሆንም ጋራንቲድ አይደለም። ዛሬ ስራ ብትጀምሩ ተቀጥራችሁ እርግጠኛ ሆናችሁ ከ30 ቀን በኋላ ይከፈላችኋል። ስለዚህም ነው ከ95% በላይ የሚሆኑ ሰዎች ኖርማል ስራ ለመስራት የሚወስኑት። በዚህ ቪዲዮ እንዴት አድርጋችሁ ነው ኦንላይን ላይ ገንዘብ መስራት የምትችሉት የሚለውን ነገር እናወራለን። ይህን ስራችሁ ከራሴ ኤክስፒሪየንስ ላለፈው 1 ዓመት በሺዎች የሚቆጠሩ ዶላሮችን ኦንላይን ላይ ሰርቻለሁ። እኔ የሰራሁት ቤስት የምላቸውን 3 ኦንላይን ሜቶዶች ያለምንም ገንዘብ ከየትኛውም ዓለም ሆናችሁ መስራት የምትችሉትን በዚህ ቪዲዮ እናወራለን። እማታውቁኝ ሰዎች ካላችሁ አብርሃም እባላለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ከዚህ በኋላ የምለቃቸውን ቪዲዮ ቀድሞ እንዲደርሳችሁ የቤተሰቦቻችን አንድ አካል ይሁኑ። ወደ ቪዲዮ እንሄድ። ቪዲዮን ከመጀመራችን በፊት አንድ ነገር መናገር ፈልጋለሁ። የኔ ቤተሰብ የሆናችሁ ልጆች አንድ ነገር ማወቅ ያለባችሁ፣ ኮንሲስተንት አልሆናችሁ የትኛውም አይነት ቢዝነስ ሞዴል whether ኦንላይን ይሁን ኢን ፐርሰን ይሁን ሰክሰስፉል መሆን አትችሉም። አንድ ነገር ከጀመራችሁ ቢያንስ ፍሬውን ሳታዩት አትቀይሩ እላችኋለሁ። ወደ ቪዲዮ ነው። የመጀመሪያው ቢዝነስ ሜትድ ምንለዋለን ፖድካስት ክሊፕ። ብዙዎቻችሁ ከሀገር ውስጥ እንዲሁም ከውጭ ሀገርም ሊሆን ይችላል የተለያዩ ፖድካስቶች ተቆራርጠው በሚሊዮን የሚቆጠሩ ቪዲዮዎችን በሚሊዮን የሚቆጠሩ ላይኮችን ሪች ሲያደርጉ እንመለከታለን። ነገር ግን ከነዚህ ቪዲዮ በስተጀርባ ማን እንዳለ ምንም አይነት አይዲያው የለም። ዛሬ የማሳያችሁ ኤአይ ቱል እነዚህ ቪዲዮዎች በአጭር ደቂቃ እንዲሁም እጅግ በጣም ሃይ ፐርፎርማንስ የሆኑ ቪዲዮዎችን እንዴት አድርጋችሁ ነው መስራት የምትችሉ። ነገር ግን ይሄን ከመስራታችሁ በፊት አንድ ትልቅ ሚስጥር ልንገራችሁ። እናንተ የሚመቻችሁን ኒሽ ምረጡ። ዛሬ የማሳያችሁ ኤአይ ቱል ምን ይባላል? ኦፐስ ክሊፕ ይባላል። ኦፐስ ክሊፕ ምንድነው የሚያደርግላችሁ? የትኛውንም አይነት ቪዲዮ ዳውንሎድ ሳታደርጉ ሊንኩን ብቻ እየሰጣችሁ በ5 በ10 ደቂቃ እጅግ በጣም ሃይ ፐርፎርማንስ የሆኑ ሾርት ቪዲዮዎችን ይሰጣችኋል። እነዚህን በመጠቀም የራሳችሁን ዩቲዩብ ቻናል ክሬት አድርጋችሁ ከኮፒራይት ነፃ የሆነ ቻናል ክሬት ማድረግ ትችላላችሁ። ፉሊ ለመጠቀም ከፈለጋችሁ መክፈል ይጠበቅባችኋል። ነገር ግን አንድ ትልቅ ሚስጥር ልንገራችሁ። የተለያየ አይነት ኢሜል ክሬት እያደረጋችሁ የተለያየ ኦፐስ ክሊፕ አካውንት እየከፈታችሁ አንድም ሁለትም እንዲሁም እስከ 3 እስከ 4 ኢሜል እየከፈታችሁ የተለያየ ኦፐስ ክሊፕ ይኖራችሁና በጣም ብዙ ቪዲዮ መስራት ትችላላችሁ። ይህን ተጠቅማችሁ ዩቲዩባችሁን ሞኔታይዝ ማድረግ ትችላላችሁ። እንዲሁም ይህን በመጠቀም ገንዘብ መስራት ትችላላችሁ። ሁለተኛውና ከዚህ ፊትም አውርቼ የማቀው ኦንላይን የምንሰራበት ሜትድ ምንለዋለን? ዩቲዩብ አውቶሜሽን። ዩቲዩብ አውቶሜሽን ስታስቡ አንድ ነገር አሁንም ደግሜ ልንገራችሁ። የራሳችሁን የሆነ ኒሽ ምረጡ። እንደን እዛ ኒሽ ላይ ኮንስታንትሊ መፖስት። ይህን ስላችሁ ግን እያንዳንዱ ነገር እናንተ ኤዲት ማድረግ አይጠበቅባችሁ፣ እናንተ መስራት አይጠበቅባችሁ። ኒሽ ከመረጣችሁ በኋላ እነዚህን 3 ኤአይ ቱሎች ከተጠቀማችሁ እነዚህን ነገሮች ሁሉ ኤአይ ይሰራላችኋል። የመጀመሪያው ምን እንለዋለን? ክሊፕ። ሁለተኛው ቪዲዮ፣ ሶስተኛው ካንቫ። ብዙዎቻችን እነዚህን ዌብሳይቶች እንሰማለን፣ ነገር ግን ገንዘብ ለመስራት አንጠቀምባቸውም። እነዚህን ዌብሳይቶች ትኩረት ሰጥተን ለሚቀጥለው 1-2 ወር ከሰራንባቸው ገንዘብ ማንሰራበት ምንም ምክንያት የለም። ከዚህም ባሻገር እንዴት አድርገን ነው ኤአይ አውቶሜሽን መስራት የምንችለው የሚለውን በዚህ ዩቲዩብ ቪዲዮ ሙሉን ሰርቼላችኋለሁ። ገብታችሁ ተመልከቱ። ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ሶስተኛው አፊሊየት ማርኬቲንግ። አፊሊየት ማርኬቲንግ እኛ ምንም አይነት ገንዘብ ስፔንድ ሳናደርግ እንዲሁም ከየትኛውም ዓለም ሆነን ገንዘብ መስራት የምንችልበት ሜትድ ነው። ወይደር ከሀገር ውስጥ ሊሆን ይችላል እንዲሁም ከውጭ ሀገር ሊሆን ይችላል። የተለያዩ አይነት ካምፓኒዎች የሆነ ፕሮዳክት ላውንች ሲያደርጉ እኛ የራሳችንን ወይ ተጠቅመን ፕሮሞት እያደረግን የሆነ ኮሚሽን የምናገኝበት መንገድ ነው። ይህም ስላችሁ አሁንም የራሳችሁን የሆነ ስፔሲፊክ ኒሽ ምረጡ። ስፖርት ሊሆን ይችላል፣ ወይደር ሞቲቬሽናል ስፒክ ሊሆን ይችላል፣ ካር ሊሆን ይችላል። የምትፈልጉትን አይነት ኒሽ ትመርጡና በእነዚህ ኒሾች ተመስርታችሁ የተለያዩ አይነት ካምፓኒዎች ስላሉ በእነሱ ዙሪያ የራሳችሁን ሶሻል ሚዲያ ክሬት ታደርጉና በሱ ተጠቅማችሁ የራሳችሁን ቪዲዮ ክሬት እያደረጋችሁ ፕሮሞት ታደርጋችሁ። ለምሳሌ ይህ ካሜራ ያለው ጆሮ ማጽጃ ነው። እኔ ይህም ፕሮዳክት የገዛሁት ከቲክቶክ ማርኬት ላይ አንዳንድ ልጆች እንዴት አድርገው መጠቀም እንደሚችሉ ምን ያክል ኢምፕሬሲቭ የሆነ ፕሮዳክት እንደሆነ ሲያሳዩ ተመለከትኩትና ዋው እጅግ በጣም የሚገርም ፕሮዳክት ነው ብዬ ገዛሁት። ነገር ግን ይሄን ፕሮዳክት እነሱ የራሳቸው አይደለም፣ ይሄን ራሱ የቻለ ካምፓኒ ፕሮሞት ሲያደርገው እነሱ አፊሊየት ማርኬታቸውን ጆይን ስላደረጉ ፕሮዳክቱ ላይ ቪዲዮ ሰሩበት፣ ፕሮሞት አደረጉት፣ እኔ ገዛሁት።
እናንተም ይሄን ኤግዛክት ሜትድ በመጠቀም የተለያዩ አይነት ካምፓኒዎች የተለያዩ ፕሮዳክቶችን ላውንች ሲያደርጉ በዛ ስፔሲፊክ የሆነ ቪዲዮ ትሰሩና ፕሮሞት በማድረግ ገንዘብ መስራት ትችላላችሁ። ይህ ሜትድ ምን እንላለን? አፊሊየት ማርኬቲንግ እንለዋለን። ይሄ ቪዲዮ ከጠቀማችሁ ኢንስፓየር ካደረጋችሁ ይህን ቪዲዮ ላይክ በማድረግ ሰፖርታችሁን አሳዩኝ እላለሁ። በኔክስት ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ።